ሜልበርን አንድ ቦታ ይዣችሁ ሄዳለሁ። ሆም ሎን ወይም የቤት ብድር፣ ፐርሰናል ሎን፣ ቢዝነስ ሎን፣ ፍራንቻይዝ ለመግዛት እነሱን ሁሉ አደርጋለሁ። በሱፐርኔሽን የተገዛም ቤት በፈለከው ሰዓት መሸጥ ትችላለህ ወይስ መጠበቅ አለበት? ያለኛ ማህበረሰብ ትንሽ እርዳታ ይፈልጋል። አንዳንድ ነገሮች የባንኪንግ እና የፋይናንስ ኢንዱስትሪ ትንሽ ኮምፕሌክስ ስለሚሆን ይሄ ማሻሻያ አይ ቲንክ ለነጋዴ ነው እንጂ ለተጠቃሚ ብዙ የቤት ዋጋ 750 ሺህ ነበር፣ አሁን ወደ 800 ሺህ ፑሽ ሆኗል። እሱ ህግ ምን የተለወጠ ነገር አለ? ቤት ግዢ ላይ ሲንግል ማም በተለምዶ የምንለው እነሱ 2% ነው መንግስት እንትን የሚለው ማለት ነው። አሁን ደግሞ ተሻሻለው ባልና ሚስት ብቻ ሳይሆን ወንድምና እህትም መሆን ይችላል። ሲብሊንግ ኢትዮጵያ ላይ ቁጭ ብለው ባለሀብቶች እዚህ ቤት መግዛት ቢፈልጉ አውስትራሊያ ውስጥ ገንዘብ ወደዚህ ለማስገባት ቀላል ነው፣ ለማስወጣት ነው ችግሩ። አውስትራሊያዊ ወይም ደግሞ የአውስትራሊያ መኖሪያ ፈቃድ ያለው ሰው አብሮ መኖር አለበት። ስቲል ሲድኒ የቤት ዋጋ በጣም ኤክስፔንሲቭ ነው። በየተመቶ ይሄን ያህል ደህና ቤት አይገኝም። ቱ ቤድሩም ነው። እስኪያስን ለምትፈልጉ መታችሁ ጎብኙ። የምትፈልጉትን ነገር መግዛት መገበያየት ትችላላችሁ። ሰላም እንዴት ናችሁ? ዛሬ እንግዲህ ሜልበርን መጥቻለሁ፣ ነግራችኋለሁ። ሜልበርን አንድ ቦታ ይዣችሁ ሄዳለሁ። ባለፈውም እንዳስተዋወቅኳችሁ ኦንላይንም ኢንተርቪው አድርጌው ነበር። ዛሬ ደግሞ በቢሮ ተገኝተን ምን እንዳለውና ምን ኦፈር እንደሚያደርግ ላሳያችሁ ነው። አብረን እንግባ ወደ ቢሮ። እንግዲህ እንዴት ነህ? ጤና ይስጥልኝ። እንዴት ነህ? ሰላም ነው? እሺ እንግዲህ ወደ ውስጥ ገብተናል። ከእስኪያስ ጋር እንዳያችሁት እንግዲህ ምን እንዳለው ምን ኦፈር እንደሚያደርግ ቢሮ የት አካባቢ እንደሆነ ከሱ ጋር ደግሞ ጥቂት ጊዜ ይኖርናል። አብራችሁን ቆዩ። እስኪያስ እንግዲህ ቢሮ የት አካባቢ ነው? ምንድነው ፕሮቫይድ የምታደርገው ለኮሚኒቲ ለሚፈልገው ሰው ያለውን ነገር እስቲ ንገረን። ጥሩ ቴንክ ዩ። ፕሮቫይድ ማድረገው መጀመሪያ ከቢሮ ጀምረን ቢሮ ያለው አልቶና ነው። አልቶና ልክ ስቴሽኑ ጎን ነው። just walking distance. አልቶና ትሬን ስቴሽን ሾፕ ነምበር 792 ሬልዌይ ስትሪት ሳውት አልቶና ነው ያለሁት። ኦፊስ ለጊዜው እዛ ነው ያለሁት። ለፐብሊክ ትራንስፖርት ኢትስ አክሰሰብል፣ ፓርኪንግም ኦን ሳይት አለ። ኢትስ አክሰሰብል። ከዛ ከቢሮ ዋይዝ ጥሩ ነው ያለሁት። ፕሮዳክት በተመለከተ የምሰጣቸው አገልግሎቶች ሆም ሎን ወይም የቤት ብድር፣ ፐርሰናል ሎን ለግል ብድር የሚሆን፣ ቢዝነስ ሎን ለቢዝነስ የሚሆን ቢዝነስ ለመጀመር ወይም ደግሞ የተጀመረ ቢዝነስ በስራ ያለ ቢዝነስ ለመግዛት፣ ፍራንቻይዝ ለመግዛት እነሱን ሁሉ አደርጋለሁ። ከዛ በተጨማሪ የመኪና ሎን ካሎን እሱንም፣ የቢዝነስ ኢኩዊፕመንቶች ፋይናንሶች አሁን ትራክ ለመግዛት፣ ቢዝነስ ማሽነሪዎች እነሱ ለመግዛት እነሱንም አሬንጅ አደርጋለሁ። ሌላው ደግሞ አሁን በቅርብ እየተለመደ ያለው ከሱፐር ላይ ገንዘብ አውጥቶ ኢንቨስት ለማድረግ የሚለውን እሱንም በሱፐራኖሽን ያለውን እሱንም አሬንጅ አደርጋለሁ። ከዛ በተጨማሪ አንዳንድ ብድርን በተመለከቱ አንዳንድ እንደዚሁ ጄነራል የሆኑ ኢንፎርሜሽኖች ወይም ደግሞ ኢንፎርሜሽኖችን ለሰው ሼር አደርጋለሁ። ለምሳሌ ብዙ ጊዜ እየተነሳ ያለው ከሱፐር ያውጥቼ ኖርማል የምኖርበትን ቤት እገዛለሁ አልገዛም የሚለውን እነሱን በተመለከተም ያለውን ነገር ምክንያቱም በእያንዳንዳችን ሰርከምስታንስ ስለሚለያይ ከነሱን ከሰርከምስታንሱ ዋይዝ እሱንም አንዳንድ ነገር ኢንፎርሜሽን እሰጣለሁ። በቅርቡ ትንሽ አንዳንድ እንደ ፖድካስት ነገርም ትንሽ ኢንፎርሜሽን እኮ ለመስጠት ግንዛቤ ለማስጨበጥ ለኛ ማህበረሰብ ስፔሻሊ እነሱንም በጊዜ አሁን በቅርቡ ጀምራለሁ ብያለሁ። በእንደሱ ላይ ነው ያለሁት እና ጥሩ ነው። የኛ ማህበረሰብ ትንሽ እርዳታ ይፈልጋል። አንዳንድ ነገሮች የባንኪንግ እና የፋይናንስ ኢንዱስትሪው ትንሽ ኮምፕሌክስ ስለሚሆን በተቻለኝ መጠን የማውቀውን ሼር አደርጋለሁ እና ፕላን እየተደረገ እንዲሄድ ነው። ሁሉ ጊዜ ላስት ሚኒት ላይ ሳይሆን ፕላን አድርገን የምንሄድበትን ወይ መልመድ መቻል አለብን። አካውንታንቶቻችንን ማማከር መቻል አለብን ፕላኖቻችንም ማለት ነውና በዛ ወይ ትንሽ አንድ ከ3 ወር እስከ 6 ወር ፕላን ያስፈልጋል አንዳንዴ። እነሱን ኢን አድቫንስ
እነሱን ከሚመለከተው ወይም ደግሞ ያን አገልግሎት ከሚሰጠው ሰው ጋር ፕሮፐር የሆነ ዲስከሽን ማድረግ ያስፈልጋልና እነሱን ግንዛቤዎች ለማስጨበጥ ነው አሁን እየሰራ ያለው ለጊዜ። ኦኬ ሱፐርኖሽን ላይ አንድ ሰው ጠይቆኝ ነበርና ቤት የግል ቤት መግዛት ይቻላል ወይ የንግድ ቤት እና እሱን ብር ማንቀሳቀስ ይቻላል ወይ ለንግድ? የሱፐርኖሽን ብዙ ሰው ባለፈው ኢንተርቪው ላይ ጠይቆኛል። ብራችንን አውጥተን አካውንታንት ወይ የሆነ ነገር አሰርተን ለቢዝነስ መጠቀም እንችላለን ወይ ብሎ ጠይቆኛል። እሱ ነገር እንዴት ነው? ለቢዝነስ ሳይሆን አዘኒ ብለራ ለፐርሰናል ዩዝ ሳይሆን አዘኒ ኢንቨስትመንት መጠቀም ይቻላል። አዘኒ ኢንቨስትመንት ለምሳሌ አሁን የመኖሪያ ቤት አሉ ኢንቨስትመንት መታከራያቸው ለእንደሱ ለመግዛት ይሆናል። የኮመርሻል ፕሮፐርቲ ኢንቨስት ለማድረግ እሱን እዛ ላይም ይሆናል። ለግል ጥቅም አይሆንም አንለስ አሁን ሱፐርአኒሜሽን ኮንትሪቢዩሽን የተለያዩ አሉ። አብዛኛው ወይ ደግሞ የተለመደው ኢምፕሎየሩ ወይም ደግሞ አሰሪያችን ነው on our behalf የሚከፍለው። እሱ ኢምፕሎየር ኮንትሪቢዩት የሚያደርገው ነው። እኛ ደግሞ as ኢምፕሎይ ደግሞ እኛ ኮንትሪቢዩት willingly ኮንትሪቢዩት የምናደርገው አለ። ብዙ ጊዜ ፋይናንሻል አድቫይዘር ነው ይሄን የሚነግርሽ ከታክስ ምክንያቱም ከታክሴሽን ዋይዝ አድቫንቴጅ አለሽ። ከዚህ ሱፐርአኒሜሽንሽ ቢፎር ታክስ ስለሆነ የሚከፈለው ወይም ኮንትሪቢዩት ታደርጊ እንደዛ ስለሆነ ከሱ ስለሆነ ያዘኛ willingly ወይም ደግሞ በራሳችን ኮንትሪቢዩት የምናደርገው ካለ ያንን አውጥተን ለፐርሰናል መጠቀም ይቻላል። አዘፉን ባየር ማለት ነው። ከዛ ውጪ ግን ሙሉን ወይም ኢምፕሎየሩ ኮንትሪቢዩት የሚያደርገውን ግን ለፐርሰናል መጠቀም አንችልም። አዘን ኢንቨስትመንት ብቻ ነው። እነሱ ነገሮች በየሰርከምስታንሳችን ስለሚለያይ እንዴት ነው ኮንትሪቢዩሽናችን የሚለውን እሱን አይተን ነው። ግን ጀነራል እንትኑ ሩሉ ይሄ ነው። ቤቱንስ አሁን መሸጥ ይቻላል ወይ? ላይክ በሱፐርኖሽን የተገዛም ቤት በፈለከው ሰዓት መሸጥ ይችላል ወይስ መጠበቅ አለበት? ረጅም ጊዜ የመጠበቁ ሁኔታ ከሌንደሩ ጋር ወይም ደግሞ ከባንኩ ጋር የተያዘ ነው እንጂ ከንትን የሱፐርአኒሜሽን መጠቀም ትችላለሽ አጣጣችም ከሚለው ጋር አይደለም። በአብዛኞቹ እንደ ኤግዚት ፊ ያላቸው ከ3 አመት ወደ 3 ኦን አቨሬጅ ወደ 3 አመት አካባቢ ነው። ኤግዚት ፊ ትከፍያለሽ እንጂ እንትን አይደለም አቺም አይደለም። ግን ያንን ፊ አቮይድ ለማድረግ 2 አመት ወይ ደግሞ 3 አመት ያክል መጠበቅ አለብን። የሱፐርአኒሜሽን ብዙ የተለመደ ስላልሆነ እንደ አሰራር እሱ ነው ያለው እንጂ ከዛ ውጪ ኤኒ ታይም መሸጥ ትችያለሽ። ስትሸጪ unfortunately ወደ አንቺ ኢንካም ሳይሆን የሚገባው ወደ ሱፐር አካውንት ነው የሚገባው። ያንን ነው እኔ መጠየቅ የፈለኩት። ወደኔ አካውንት ሽጬው ወደኔ አካውንት ይገባል ነው ጥያቄው። ወደኛ unfortunately ወደኛ ምክንያቱም ያ የወደፊት የጡረታ ገንዘባችን ነው። እውነት ነው። ስለሆነ እሱን እንደዛ ማድረግ አንችልም። ወደ ራሱ መጀመሪያው ነው ይሄንን ሴትአፕ ሲደረግ ሱፐርአኒሜሽን SMSF ወይም ሰልፍ ማኔጅ ሱፐር ፋንድ ትረስት አካውንት ነው ክሬት የሚደረግ እና ገንዘቡ ከኖርማል እንትኑ ወደ ትረስት አካውንት አንቺ ሴትአፕ ወዳረግሽ ወደዛ ነው የሚሄደው። ያ አዘ ሱፐሩ ብቻ ነው ማንቀሳቀስ የሚችለው ወደ ግል አይደለም። የግል አካውንት አይደለም። ሲንግል ፋሚሊ ለሆኑት ሲንግል ማም ለሆኑት ወይ ደግሞ ሲንግል ፓረንት ኤኒ ለሆነ ወይ ደግሞ ለፋሚሊ ምን ያክል ፐርሰንት ነው ባውኑ ህግ በአዲሱ ማለት ነው? በፊቱን አቃለው ግን አሁን አዲስ ወጥቷል አይደለ? በአዲሱ ህግ ምን የተለወጠ ነገር አለ ቤት ግዢ ላይ? አዲሱ ህግ ትንሽ ሞዲፋይ ነው እንጂ ሆነው ኮምፕሊትሊ የተለወጠና አይደለም። ጀስት ለማስታወስ ያክል as a single parent ወይም ደግሞ ሲንግል ማም በተለምዶ የምንለው እነሱ 2% ነው መንግስት እንትን የሚለው ማለት ነው። ከኛ የሚጠበቀው 2% ሴቪንግ ነው። ለሴለዚ ሲንግል ማሞች ማለት ነው። ያው ፋሚሊ ታክስ AB የሚለው የሴንትራል እነሱን ኢንካም ማለት የሚያገኙ እነሱ በዛ ወይ ነው የ2%። ከዛ ውጪ ግን ለኖርማል ሰው 5% ነው። ለኖርማል ሰው ስል እዚህ ጋር ላገላለጽ ነው እንጂ ፈርስት ሆም ባየር ለሆነው ማለት ነው የመጀመሪያ ቤቱ ከሆነ ወይም ደግሞ the last 10 years ቤት ኦን ያላደረገ ከሆነ 5% ነው የቤቱን ዋጋ ማለት ነው። ሪስትሪክሽኖች አሉ የተወሰኑ ያው ኳሊፋይ የሚደረግበት ምክንያቱም ይሄ ለሁሉም አቬሌብል ይሆን አይደለም። ሎ ኢንካም ለሆነ ነው እና አንደኛው ሪኳየርመንት ኢንካምሽ ነው እና ኢንካሙ ማክሲመም 125,000 ነው በአመት። ከዛው በለጠ የለበትም። ከዛ ከበለጠ ኳሊፋይ አትሆኝም ማለት ነው።
as a single ማለት ነው joint applicant ወይም ደግሞ ለሁለት አፕሊካንት ሲሆን ያ ማለት ባልና ሚስት አሁን ደግሞ ተሻሻለው ባልና ሚስት ብቻ ሳይሆን ወንድምና እህት መሆን ይችላል ሲብሊንግ እሱም አንደኛው ተሻሻለው እንደዛ ሲሆን ኢንካም በአመት 200,000 ከዛ መዝለል የለበትም የሁለቱ ማለት ነው የሁለቱ እሱ አንደኛው ክራይቴሪያ ይሄ ነው ከዚህ ውጪ አውስትራሊያዊ ወይም አውስትራሊያዊ ወይም ደግሞ የአውስትራሊያ የመኖሪያ ፈቃድ ያለው እሱም አንደኛው ክራይቴሪያ ሌላው ሶስተኛው ክራይቴሪያ የቤት ዋጋ ነው የቤት ዋጋ 750,000 ነበር አሁን ወደ 800,000 ፑሽ ሆኗል ይሄ አሁን የሜልበርን ነው የተለያየ ስቴት የተለያየ ነው ያለው ወደ ሲድኒ ስንሄድ ወደ 900 ነው ስቲል ሲድኒ የቤት ዋጋ በጣም ኤክስፔንሲቭ ነው በ900 ይሄን ያህል አንለስ በጣም ወጣ ተብሎ ካልሆነ በስተቀር በ900 ብር ደህና ቤት አይገኝም ማለት ቤድሩም ነው ምንም እንትን ነገር የለው እና የተለያዩ ስቴቶቹ ሁሉም የቤታቸው ማለት ዋጋ ልዩነት አለው በዛ መሰረት አጀስት የተደረገው እና ይሄ ነው ያለው አዲሱ ይሄ ነው ብዙም አዲስ አይደለም just የቤት ዋጋ ስለጨመረ ትንሽ እዛ ላይ ማሻሻያ ይሄ ማሻሻያ አይ ቲንክ ለነጋዴ ነው እንጂ ለተጠቃሚው ብዙ ትርፍ የለም አንደኛ ነገር ደግሞ ኢትዮጵያ የጠየቁኝ ሰዎች ኢትዮጵያ ላይ ቁጭ ብለው ባለሀብቶች እዚህ ቤት መግዛት ቢፈልጉ እንዴት ነው ቤቱን መግዛት የሚችሉት ፋሚሊ ለማምጣት እዚህ ሀገር አክሰሱ እንዴት ነው ላይክ ከኢትዮጵያ ለሚገዛ ሰው ጥሩ እንትን ነው በእኔም የተለያየ ሰዎች እንዛ ኢንፎርሜሽን እሱን ይፈልጋሉ ይቻላል የሚቻለው አውስትራሊያ ውስጥ ገንዘብ ወደዚህ ለማስገባት ቀላል ነው ለማስወጣት ነው ሲገባ ምንም ችግር የለም ለማስገባት እሱ እና የነሱ እዛ እዚህ ኢንቨስት ለማድረግ የሚያስፈልገው አንደኛው ክራይቴሪያ ፎሬን ኢንቨስተር ይችላል ግን አውስትራሊያዊ ወይም ደግሞ የአውስትራሊያ መኖሪያ ፈቃድ ያለው ሰው አብሮ መኖር አለበት አንደኛው ክራይቴሪያ እሱ ነው ይሄም ከተገኘ አሁን ካምፓኒ ነው ፎርም ማለት የሚያደርጉት የካምፓኒው ማጆሪቲው ኦነርሺፑ ፎሬን ኢንቨስተር መሆን የለበትም ቢያንስ 51% አውስትራሊያዊ ወይም ደግሞ የአውስትራሊያ ዜግነት ወይም የአውስትራሊያ መኖሪያ ፈቃድ ያለው መሆን አለበት እሱ ነው ክራይቴሪያው የታክስ ኢምፕሊኬሽን ስላለው ማለት ነው እንጂ ይቻላል ቢዝነስ ፓርትነር እዚህ ይፈልግና ማድረግ ይቻላል ብዙ ኢንቨስት ደግሞ ካረክሽ አለ ኢንሴንቲቭም አለው ፈቃድ የምታገኝበትም ወይ አለው ግን እንደ ካፒታልሽ ይወስነዋል እና ይሄን ደግሞ ለብቻው የሚሰሩ ኢሚግሬሽን ሎየሮች አሉ ይሄንን ኢንካሙ በተለይ ኢንቨስት የምታደርጊበት አማውንት መጠን ኤቭሪ ይር ይለያያል ስለሚለያይ እነሱ ሞር አፕ ቱ ዴት ኢንፎርሜሽን ያላቸው እነሱ ናቸው ግን ዴፊኒትሊ ይቻላል በየገንዘቡ አማውንት ነው እንጂ እንትኑ አለ ኦፕሽኑ አለ ኢንቨስት ካረሽ መኖሪያ ፈቃድ ወዲያውኑ የምታገኘው እንግዲህ እስኪያስን ለምትፈልጉ ኢንፎርሜሽን ማግኘት የምትፈልጉት ቢሮውን አስቀምጥላችኋለሁ እሱም በድጋሚ አድራሻውን ቢሮውን በደንብ ተናግሯል አሁንም በድጋሚ ይነግራችኋል መታችሁ ጎብኙ የምትፈልጉትን ነገር በምትፈልጉት ቋንቋ ያወራችሁ ቁጭ ብላችሁ እንደዚህ የምትፈልጉትን ነገር መግዛት መገበያየት ትችላላችሁ እስኪያስ እንግዲህ ስለነበረን ጊዜ በጣም አመሰግናለሁ እስቲ የምትለው ማለት ለምትፈልገው ደግሞ እና አድራሻን በግልጽ ለመናገር እድል ሰጣለሁ እሺ አመሰግናለሁ ብድርን በተመለከተ ብድር ጀነራሊ ትንሽ ከበድ የሚል አስፔክት አለው ግን አይቻልም አይደለም ዋናው ነገር ሁላችንም ኢንካማችን የተለያየ ነው ግማሻችን በታክስ ነው የምንሰራው ግማሻችን በኤቢኤን as a self employed ለሁሉም ግን ኦፕሽን አለው ኬተር ማድረግ ይቻላል ለሁሉም ዋናው መነጋገሩ እንዴት ነው የሚሆን አባባል ለምሳሌ ካልሳሳትኩ ለዶክተርሽ በሽታሽን ካልተናገርሽ አይተዋወቁ እንደዛ ዶክተር ነኝ ማለት ሳይሆን የደሰምቲንግ ነው እንትኑን ካላወቅኩ እኔ ልረዳ አልችልም እውነት ነው እና ያ ማለት ደግሞ ሁሉ ጊዜ at this moment ልረዳ እችላለሁ ማለት አይደለም ግን at this moment መረዳት የሚቻል ከሆነ እሰየው ምንም ችግር የለውም ካልሆነ ግን ፕላን ነው ዋናው ነገር ፕላን ነው ለምንፈልገው ነገር properly plan ካደረግን እንትንላለን እና አሁን የኔ ክላይንቶች አብዛኞቹ በተለይ ያንግ የሆነ ጂኦ ጄነሬሽን ብዙ ስላለ ፕላን እንዴት ነው የምናደርገው ነው እሱን አብዛኛው በቃ ፕላን ያያረግን ነው ከ3 ወር እስከ 6 ወር ፕላን ያያረግን ነው የምንሰራው
እና ትንሽ ፔሸንስ ይጠይቃል ግን የማይደርስበት ነገር የለም ያው እና ምንም እዚህ ላይ ስላለው ኢንፎርሜሽኑ ሎን በተመለከተ ስላለው እሱን ኤኒቲንግ ምንም አንዳንድ ጊዜ የኛ ማህበረሰብ እንትን ምንድነው መጠየቅ አንወድም ይሆናል ምንናቅ ይመስለናል ለምናቅም ሳይሆን ሰው ጀጅ የሚያደርገን ይመስላል እውነት ነው it's not a judgment አሁን እኔ ስለሎን ላቅ ይችላልው እዛ ላይ በደንብ እነግራለሁ ሌላ ፕሮፌሽን ላይ ሄድ አላቀም ስለዚህ ኢንፎርሜሽን መጠየቅ ግዴታዬ ነው ምክንያቱም ኢንፎርሜሽን ትክክለኛ ኢንፎርሜሽን ወስጄ ነው ትክክለኛ ዲሲሽንም ለመውሰድ የምችለው በጣም ስለዚህ መጠየቅ ምንም ችግር የለውም አንዳንድ ሰው ደግሞ ይፈራል እንደዚህ እንዴት ብዬ ጠይቀው ላስ ጊዜ እንዴት ጠይቀው ምንም አይደለም አንዳንዴ ቢዚ ሊሆን ይችላል ነው it's okay ግን ልክ ታይም ሲኖረኝ ስልክ ሚስካራክ እደውላለሁ እንነጋገራለን ወደ ተሻለ ነገር እኮ ለመሄድ ነው ሌላ ነገር ምንም ሌላ ነገር የለም ሌላ የጀጅ ማድረግ ነገርም አይደለም ማለት ምክንያቱም ሁሉም ሰው የተለያየ መክሊት ነው ያለው የተለያየ አንደርስታንዲንግ ወይ ነው ያለው ስለዚህ አንደርስታንዲንግ እስከሚገባን ድረስ መነጋገር ነው ዲስከሽን ነውና ምንም ማንም ሰው anything I'm open ምንም ችግር የለውም ለዲስከሽን ፕላን እናደርጋለን በዛ ፕላን ከሄደን አቺቭ እናደርጋለን yes ያን ነውና እኔ ኦፊስ እኔ ሁሉ ጊዜ ኦፕን ነው በስልክም መደወል ይችላል ኢሜልም ሁሉ ነገር ስላለ ቴክኖሎጂ ነው እሱን anything መነጋገር እንችላለን ፕላስ ሜልበርን ያለውት ግን ኢንተርስቴት ኤኒ ስቴት አሬንጅ ማድረግ ይችላል ምንም ችግር የለም ጊዜው የዲጂታል ነው yes ስለዚህ በዙም መነጋገር እንችላለን በዋትስአፕ መነጋገር እንችላለን ብዙ ወዮች አሉን እና የኔም ሰርቪሴ ቦርደር የለው አውስትራሊያ ውስጥ ነው ምክንያቱም ባንኮቹ አንድ አይነት ባንክ ነው ኤንዜዲዚም አለ ዌስተርን አውስትራሊያም አለ ሲድኒም አለ ሲቢኤም እንደዛውና ሁሉም ስላሉ በዛ ወይ መረዳዳት እንችላለን እኔም ከዚህ በፊት ባክግራውንዴም ኤንዜዲ ሰራ ስለነበረ ሌላ ስቴት ያለውን ስራ አውቀዋለሁ አዲስ አይደለም ስለዚህ እየተነጋገርን እየተመካከርን የተሻለ ነገር ላይ መወሰን እንችላለን እና ይሄንን ነው ምለው ከዚህ ውጪ ሪፋይናንስ የሚባል እንትናል ኦፕሽን አለ አንዳንዶቹ ዲስከሬጅ ያደርጋሉ ግን ኢንትረስት ሬታችን የተሻለ ኢንትረስት ሬት ሁሉ ጊዜ ቼክ ማድረግ አለብን ምክንያቱም ሎናችንን ቶሎ ከፍለን የምንጨርሰው ኢንትረስት የተሻለ ኢንትረስት ሬት ካለን ስለዚህ እዛው ነፍሱንም ነገር መነጋገር እንችላለን ኢንትረስት ሬታችን እንዴት ነው ከረንትሊ ያለው ማርኬት እንዴት ነው it's just discussion ongoing የሆነ ዲስከሽን አንድ የሚቆም ነገር አይደለም ያን ነው ለማለት እንፈልገው ይሄ ነው ኦፊሴ ፊዚካሊ ኦፊሴ ያለው በአልቶና ነው ያው ሜልበርን ሾፕ ነምበር 792 ሬልዌይ ስትሪት ሳውት አልቶና ነው ያለው ስልኬም ዛላለ ኢሜልም አለ ጉግል ብታረጉትም አለ የካምፓኒ ስም ፋይናንስ ዊዝ ይባላል ከፋይናንስ ጋር የተያዘ ስለሆነ ነውና ይሄንን ነው እና እጅግ በጣም ማርጌ አመሰግናለሁ ስለሰጠሽኝ ኦፖርቹኒቲ አራበኔም በጣም አመሰግናለሁ በርታ አንተም እንግዲህ እንደምትመጡ ተስፋ አደርጋለሁ በቅርቡ እንግዲህ ብዙ ሰው እንደሚደውልልንም ተስፋ አደርጋለሁ እሺ አመሰግናለሁ አመሰግናለሁ